እዚህ ጋር ከሚታዩ የአማርኛ ፊደላት ዛሬ የምናየው አማርኛ ፊደላትን ወደ ታች ማንበብ ይሆናል ማለት ነው። ሁሉንም ከመጀመሪያ እስከ መጨረሻው የእያንዳንዱን ፊደሎችን ወደ ታች እየቆጠርን እንለማመዳለን። ስለዚህ እዚህ ጋር እንደምታዩት በአማርኛ ተጽፏል። ይሄ ደግሞ አማርኛ በእንግሊዘኛ ሲጻፍ ነው እና እኔ እዚህ ጋር ሳነብላችሁ እናንተ ደግሞ ለሪፈረንስ ከጎን ያለውን መጠቀም ትችላላችሁ ማለት ነው። እሺ አሁን እንጀምራለን። ሀ ለ ሀ መ ሰ ረ ሰ ሸ ቀ በተጨማሪ ማለት ነው ኦንላይን መማር የምትፈልጉ ተማሪዎች ካላችሁ እዚህ ጋር አማርኛ ማንበብ መጻፍ ብዙ የሚቸገር ተማሪ አለ ማለት ነው። ስለዚህ እናንተ ኦንላይን ማጥናት ፊደሎችን ማንበብ መጻፍ እንዲሁም አማርኛም ብቻም ሳይሆን እንግሊዘኛም ሂሳብም መማር የምትፈልጉ ተማሪዎች ካላችሁ ስልክ ቁጥሩን ሴቭ በማድረግ ኦንላይን የምናስተምረው ክላስ አለን። ሁሉም በያለበት ቦታ ሆኖ ከእኛ ጋር በኢሞ በቴሌግራም በዋትሳፕ በየቀኑ አስተማሪ ተመድቦ መማር ትችላላችሁ ማለት ነው ከእኛ ጋር። ስለዚህ ለዚህ እድል ተጠቃሚ መሆን የምትፈልጉ ከሆነ ባላችሁበት ሆናችሁ ለመማር ስልክ ቁጥሬን ሴቭ በማድረግ ኢሞ ቴሌግራም ወይም ዋትሳፕ ላይ ብትደውሉልኝ ቀጥታ እኔን አግኝታችሁ ትምህርታችሁን መጀመር ትችላላችሁ ማለት ነው። አሁን ሙሉውን ማንበብ እንቀጥላለን። ሙሉውን አነባለሁ ማለት ነው። እሺ ወደ ቪዲዮ በ ቨ ተ ቸ ሀ ነ ኘ አ ከ ኸ ወ ዘ ነው። ይሄ አ ነው። ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ እነዚህ ሁለቶቹ ተመሳሳይ ናቸው። ፈ ፐ በጣም አሪፍ። በተጨማሪም ይሄኛው አ እና ይሄኛው አ ሲነበቡ አሁንም ተመሳሳይ ናቸው ማለት ነው። ሌላም የሚመሳሰሉ ፊደሎች አሉ። ይሄ አንደኛው ይሄ ሶስተኛው ሀ ሁለቶቹ ሀ ናቸው። ይሄኛውም ሀ ነው። ሶስት አይነት ተመሳሳይ ሀ ፊደሎች ነው ያሉት። ይሄኛው አንደኛው ሁለተኛው ሀ ይሄ ሶስት ሀ ማለት ነው። ሌላ ደግሞ የሚመሳሰሉ እነዚህ ሁለት ፊደሎች ይሄ ሰ ነው። ይሄ ፊደልም ሰ ነው። እነዚህ ፊደሎች ሲጻፉ ቢለያዩ ሲናነባቸው ግን በቋንቋው በተመሳሳይ ድምጽ ማንበብ እንችላለን ማለት ነው። አሁን ወደ ሁለተኛ ፊደሎች እንሄዳለን። ሁ ሉ ሁ አያችሁት? ይሄኛውን ሁ ብዬ ጠራሁ፣ ይሄኛውንም ሁ ብዬ ነው የምጠራው ማለት ነው ተመሳሳይ ስለሆኑ። እሺ ሙ ሱ ሩ ሱ ሹ ቁ ቡ ቡ ቱ ቹ ሁ ኑ ኙ ኡ ኩ ሁ ው ኡ ዙ ዡ ዩ ዱ ጁ ጉ ጡ ጩ ጱ ጹ እነዚህ ሁለቶቹ ሁለቱ ማለት ነው። ፉ ፑ አሁን ሁለተኛ ፊደሎች አብዛኛው ኡ የሚል ድምጽ ነው ያላቸው። አንደኛ ፊደል ሲሆን ደግሞ አሁን ለምሳሌ ደ ጀ ገ ስትሉ የሚል ድምጽ አለው። ይሄኛው ግን ዱ ጁ ጉ ስትሉ ኡ የሚል ድምጽ አለው። ሶስተኛ ፊደሎች ደግሞ ኢ የሚል ድምጽ ነው ያላቸው። ጊ ጢ ጪ ስንል ኢ የሚል ድምጽ አለው ማለት ነው። ስለዚህ ከመጀመሪያ እስከመጨረሻው ይሄ በድምጽ የተከፋፈሉ ስለሆኑ አሁን ወደ ሶስተኛ ፊደሎች እንሄድና ከሶስተኛ ፊደሎች ከመጀመሪያው እንጀምራለን። አሁን ሶስተኛ ፊደሎች ደግሞ ኢ የሚል ድምጽ ነው ያላቸው ማለት ነው በሙሉ። ስለዚህ ፊደሎችን ወደ ታች ማንበብ በጣም ነው የሚጠቅማቸው። አንደኛ ሁለተኛ ሶስተኛ ፊደል የሚባሉትን ገና ለመጻፍ ስትፈልጉ በድምጽ እንደሰማችሁ ለመለየት እንዲያገለግላችሁ ሁል ጊዜ ፊደሎችን በተለይ
ወደ ጎን ማንበብ የምትችሉ ሰዎች ሁለተኛ ስራችሁ ምንድነው? ፊደሎችን ወደ ታች ማንበብ ነው ማለት ነው። እሺ አሁን ሶስተኛ ፊደሎችን ወደ ታች ማንበብ እንቀጥላለን። ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ ቢ ቪ ቲ ቺ ሂ ኒ ኒ ኢ ኪ ሂ ዊ ኢ ዚ ዢ ይ ዲ ጂ ጊ ጢ ጪ ጲ ጺ ጺ ፊ ፒ። አያችሁ አሁን አብዛኛው ኢ የሚል ድምጽ አለው። አሁን ለምሳሌ እቺ አይ ነች አይደለች እዚህ ጋር አናባቢዋ። የእንግሊዘኛውን በምትመለከቱ ሰዓት የሶስተኛ ፊደሎች አይ አናባቢ አለው። ሁለተኛ ፊደሎች ደግሞ ዩ አናባቢ አለ። ያው ዩ ማለት ኡ የሚለውን የአማርኛ ፊደል አይደል እንትን የሚለው ስለዚህ ኡ የሚል ድምጽ እንዳለው ያሳያል ማለት ነው። እዚህ ጋር ደግሞ ሶስተኛ ፊደል ላይ አይ ነች። አይ ማለት ብቻዋን ያው እንደ ሶስተኛ ፊደል ወይም እንደ ኢ ነው የምትነበበው። ስለዚህ ይሄ ኢ የሚል ድምጽ እንዳለው አራተኛ ፊደሎች ደግሞ ኤ ነች። ኤ ማለት ያው ለአማርኛ እንደ አ ብላችሁ አይደል የምታነቧት ኤ ብቻዋን ስትሆን አ የሚል ድምጽ እንዳለው አለ። ለምሳሌ እስኪ እንጀምረው የአራተኛ ፊደሎችን ሀ ላ ሀ ማ አያችሁት አ የሚል ድምጽ አለው። ሶስተኛ ፊደሎች ደግሞ ኢ የሚል ሂ ሊ ሂ ሚ አያችሁ ኢ የሚል ድምጽ አለው። የሁለተኛ ፊደሎች ደግሞ እዚህ ጋር ዩ ነው አናባቢ አይደለ። ስለዚህ ሁ ሉ ሁ ሙ ስትሉ የሚል የሆነ ድምጽ አለው ማለት ነው። ስለዚህ እነዚህን አናባቢዎችን ደግሞ በደንብ በመረዳትና በመለየት እንዳልኳችሁ ፊደሉ በቀላሉ ስንተኛ ፊደል እንደሆነ ለመለየት ለመጻፍ በተለይ ለመጻፍ ስትጀምሩ ይሄ ነገር በጣም እየተመሳሰለ ያስቸግራል። ስለዚህ ከዚህ በፊት ከማስተምራችሁ የተማሪዎች ልምድ አንፃር እናንተ ደግሞ ይሄን ክፍተት በመሙላት ከወዲሁ በደንብ ታሳቢ አድርጋችሁ በትኩረት አንብቡ ማለት ነው። እሺ አሁን አራተኛ ፊደሎች ጋር እንሄዳለን። ሀ ላ ሀ ማ ሳ ራ ሳ ሻ ቃ ባ ቫ ታ ቻ ሃ ና ኛ አ ካ ሃ ዋ አ ዛ ዣ ያ ዳ ጃ ጋ ጣ ጫ ጳ ጻ ጻ ፋ ፓ። አያችሁ አሁን እዚህ ጋር ደግሞ አራተኛ ፊደሎች ኤ የሚል ድምጽ አላቸው አይደለ። አ ማለት ነው። ያው ኤ በእንግሊዝ አናባቢ ለእንግሊዝኛ ተጽፎ ለአራተኛ ፊደል ከሆነ የምትጠቀሙት ኤን ብቻ ነው። ኤ ወደ አማርኛ ደግሞ ያው አ የሚል ድምጽ አለው ማለት ነው። ስለዚህ አራተኛ ፊደሎች ላይ አ የሚል ድምጽ አላቸው። አምስተኛ ፊደሎች ላይ ደግሞ ኤ የሚል ድምጽ ነው ያላቸው። አሁን ይሄ አይ እና ኢ አንድ ላይ ሲሆን እንደ ኤ ነው የሚቆጠረው ማለት ነው። ስለዚህ ሄ ሌ ሄ ሜ ስትሉ አሁን ሜ ስንል ኤ የሚል ድምጽ እንጨምርበታለን። እሺ አሁን ከመጀመሪያው ጀምረን እስከመጨረሻው እናነባለን። ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ ቬ ቴ ቼ ሄ ኔ ኜ ኤ ኬ ሄ ዌ ኤ ዜ ዤ ዬ ዴ ጄ ጌ ጤ ጬ ጴ ፄ ፄ ፌ ፔ። እሺ ይሄን ይመስላል ማለት ነው። ወደ ስድስተኛ ፊደሎች እንሄዳለን። ስድስተኛ ፊደሎች
እነዚህን ፊደሎች በእንግሊዘኛ ስትጽፉ ምንም አይነት አናባቢ አትጠቀሙም ማለት ነው። አሁን ለምሳሌ ህ ስትሉ ያው የሚል ድምጽ ነው ያለው። ስድስተኛ ፊደሎች ደግሞ ለአማርኛ የሚል ድምጽ አናባቢያዊ ድምጸት አላቸው ማለት ነው። ህ ል ህ ም ስ ር ስ ሺ ቅ ብ ቭ ት ቺ ህ ን ኝ እ ክ ህ ው እ ዝ ዥ ይ ድ ጂ ግ ጥ ጪ ጵ ጽ ጽ ፍ ፕ ይሄን ይመስላል። አሁን ደግሞ ወደ ሰባተኛ ፊደሎች እንሄዳለን። ሆ ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ ቮ ቶ ቾ ሆ ኖ ኞ ኦ ኮ ሆ ዎ ኦ ዞ ዦ ዮ ዶ ጆ ጎ ጦ ጮ ጶ ጾ ጾ ፎ ፖ ይሄን ይመስላሉ ደግሞ ሰባተኛ ፊደሎች ማለት ነው። አሁን ከመጀመሪያው እስከ መጨረሻው የአማርኛ ፊደላትን ማንበብ መጻፍ እንዲያግዛችሁ በማሰብ ፊደሎችን ወደ ታች ማንበብ ሙሉ ቪዲዮ ሰርቻለሁ ማለት ነው። በተጨማሪም ኦንላይን መማር የምትችሉበት አማራጭ ከእኛ ጋር አለ። እዚህ ጋር ፊደሎችን ማንበብ መጻፍ ለመለማመድ አማርኛ ፊደሎችን በማንበብ የምትለማመዱ ሰዎች በጣም የሚበረታታ ጉዳይ ነው። ነገር ግን ደግሞ የሚያግዛችሁ ሰው ያስፈልጋል ማለት ነው። ፊደሎችን መቁጠር ብቻ ማንበብ መጻፍ አያስችላችሁም። ስለዚህ እናንተ እኛ ጋር ደግሞ ይሄን ቪዲዮ በምትከታተሉ ሰዓት ያገኛችሁ ይሄን ቁጥር ሴቭ በማድረግ ኦንላይን ከእኛ ጋር ብትከታተሉ ባላችሁበት ሆናችሁ ትምህርታችሁን ከእኔ ጋር መቀጠል እና በአጭር ጊዜ ውስጥ በሁለት ወር በሶስት ወር ማንበብ መጻፍ የምትችሉበትን አማራጭ መፍጠር ትችላላችሁ ማለት ነው። ስለምትከታተሉ እናመሰግናለን። ተጨማሪ አስተማሪ ቪዲዮዎችን ፖስት ስለምናደርግ በየጊዜው ሰብስክራይብ በማድረግ ተከታተሉኝ። አመሰግናለሁ።